ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ውላዳ አወላለድ የተወለዱበት ጊዜ ሁኔታ ምን ይመስል ነበር ለማለት ነው። ለየት ባለ መልኩ የተፈለገበት ነብዩ ሰለላሁ ዐለይሂ ወሰለም መወለድ የተወለዱበት ጊዜ ዘመኑ ወሩ ቀኑ መቼ ነበር የሚለውን የሚያጠና ትምህርት ነው። በውላደቱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በመወለዳቸው የተወለዱበት ቀን ዘመን መቼ ነበር ነው። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት አመት ያ ዓመል ፊል ይባላል። ዓመል ፊል የዝሆን አመት ማለት ነው። ያ ክስተት የተከሰተበት የአብርሃ ፊል ከየመን መጥቶ ካዕባን ለማፍረስ የሞከሩበት አመት ነበር። ዓመል ፊል እንዳሳለፍ ነው አላህ Subhanahu Wa Ta'ala ከህክማው ነው ይላሉ ዑለማዎች ከጥበቡ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን አመት እንዲታወስ ብሎ አላህ Subhanahu Wa Ta'ala ትልቅ የሆነ ክስተት አስገኘበት። እሱ ምንድነው? እነዛ አህለል የመን አህለል ሐበሻ አንድ ላይ ሆነው መጥተው ካዕባን ለማፍረስ ሞከሩ። ከዛ አላህ Subhanahu Wa Ta'ala ጠፋቸው። ለቤቱ ተከላከለ። ለነብዩ ሰለላሁ ዐለይሂ ወሰለም ለሚወለዱበት አላህ ተከላከለላቸው። በዛ አመት ነብዩ ሰለላሁ ዐለይሂ ወሰለም ተወለዱ። ነብዩ ሰለላሁ ዐለይሂ ወሰለም ተወለዱ። ናም ይህ ነው ሙዕተመዱ ከዑለማዎች ንግግር። ብዙዎቹ ኢጅማዕ አድርገው ስምምነት አድርገው አስተላልፈውታል። ኺላፍ ሊኖር አይገባም። በብዙ መልኩ መጥተዋል። ይህን የሚያጠናክረው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ዓመል ፊል ላይ ለመሆኑ العراق ይህን ወስዶ ሲራው ላይ ወውሊደ ነብዩ ዓመል ፊል وفي ربيع الأول الفطيم وولد النبي عام الفيل وفي ربيع الأول الفطيم ነብዩ ሰለላሁ ዐለይሂ ወሰለም ዓመል ፊል ላይ ነው የተወለዱበት አመት ዓመል ፊል ነው ያ በመባል ይጠራል። ያኔ አቆጣጠር አልነበረም። የሂጅሪውም ሌሎችም አቆጣጠሮች አረቦች ዘንድ አልነበሩም። ስለዚህ በክስተታት ነበር የሚያውቁት። ከፊል በኋላ ከፊል በፊት ዘምዘም በተቆፈረችበት ከዛ ስትቆፈር በዛ አመት በፊት እያሉ በክስተት ነበር ታሪክ የሚያደርጉት ብዙ ጊዜ አባቶች እናቶች ዘንድ ገጠር አካባቢ እንደሚኖረው ማለት ነው። ያንን አላህ Subhanahu Wa Ta'ala ትልቁን ክስተት አስገኘ። በዛ የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት አመት ታወቀ። ኺላፍ ሊኖር አይገባም ተባለ። ለምን? በብዙ መልኩ ስለተዘገበና ዓመቱል ዑለማ ስለሄዱበት ኢጅማዕ አድርገው ያስተላልፈዋል። ኢብኑ ከሲር ሌሎችም ዑለማዎች ይህ ነው አመቱ። አማ ወሩ የትኛው ወር ነው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት? ረቢዕ አልአወል ነው። ረቢዕ አልአወል ይህም እንደዛው ኢጅማዕ ተደርጎ ይተላለፋል። ለአንዳንድ ሻዝ የሆኑ ከዚህ የኻለፉ እንጂ ዑለማዎች ሁሉ የሚጠቅሱት ነው። ረቢዕ አልአወል ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት። ከረቢዕ አልአወል ስንተኛው ቀን ላይ ነው? በታሪክ ደረጃ አንደኛው፣ ሁለተኛው፣ ሶስተኛው፣ አስረኛው ስንተኛው? ስምንተኛው። እንደሚታወቀው የታወቁ አራት ቀውሎች አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ዑለማዎች ከረቢዕ አልአወል ሁለተኛው ቀን የተወለዱት ብለዋል። ሌሎች ደግሞ ስምንተኛው ተብሏል። አስረኛው፣ 12ኛው፣ ሌሎች 9ኛም ያሉ አሉ። ወጣ ያሉ 17ኛ ያሉ አሉ። ግን የታወቁት ቀውሎች እነዛ ናቸው። ሁለተኛ፣ አራተኛ፣ 10ኛና 12ኛ የታወቁ። ከዚህ ግን የበለጠ ለደሊል ቅርብ የሆነው ጠንካራ የሚባለው ቀውል ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት 8ኛው ረቢዕ አልአወል ላይ። አንድም ቀውል ከዚህ የሚያደርግ ግልጽ የሆነ ደሊል ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ የለም። ስንተኛው ነው በሚለው ማለት ነው። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም የበለጠ ቅርብ የሆነው 8ኛው መሆኑ ነው። እሱም ከታቢዒዎች ስለሰበተ ነው። ጁበይር ኢብኑ ሙጥዒም ልጁ ሙሐመድ ኢብኑ ጁበይር ኢብኑ ሙጥዒም የተባለው ነብዩ ሰለላሁ ዐለይሂ ወሰለም 8ኛው ላይ ተወልደዋል ብሎ ስላለ ከዚህ የተሻለ ሰነድ ከዚህ ከፍ ያለ ስላሌለ ዑለማዎች አቅረብ የሚሆነው 8ኛው ነው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ይላሉ። ያም ከመሆኑ ጋር ቁርጥ አድርጎ 8ኛው ሌላው አይደለም ማለት አይችልም። ግን መታወቅ ያለበት ነብዩ ሰለላሁ ዐለይሂ ወሰለም በእርግጠኝነት የሚታወቀው የሞቱበት ነው 12ኛው ረቢዕ አልአወል። አማ የተወለዱበት ስንተኛው ነው የሚለው ቁርጥ አድርጎ የሚያሰብተው ነገር የለም። አቅረብ የሚሆነው 8ኛ መሆኑ ነው። ከዚህም ለሚታወቀው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት የተገኙበት መውሊዳቸው ብለው የሚያከብሩት ስህተት ነው። በቀን ደረጃ መጀመሪያ ሙኻለፋ ከመሆኑም ጋር ከነብዩ ሰለላሁ ዐለይሂ ወሰለም ካለ መገኘቱም ጋር ከሰሃቦች ካለ መገኘቱም ከታቢዒዎች ከሰለፎች ጋር ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን 12ኛው ለመሆኑ ደሊል የለውም። የሚያሰብተው ነገር የለም። እርግጠኛ ሆነን የምንናገረው 12ኛው ነብዩ ሰለላሁ ዐለይሂ ወሰለም የሞቱበት መሆኑን ነው። በቀን ደረጃ በየትኛው ቀን ነው የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም? የውም ለስኔን ሰኞ ቀን ነው የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም። ያ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው ያስቀመጡት ሸክ ያሌለው ነገር ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም ዛት የውም ውሊድቱ ፊህ ሲጠየቁ ለምንድነው ሰኞ ቀን የሚጾሙት ሲባሉ የተወለድኩበት ቀን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ማለት አንድ ሰው የተወለደበትን ቀን
ኢድ አድርጎ ይዘዋል አው ልደት አድርጎ ያከብረዋል ማለት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አላህን Subhanahu Wa Ta'ala ይገዙ ነበር ሰኞ ያ የተወለድኩበት ቀን ነው ብለዋል ወይ ለአንድ ሰው አሁን የተወለደበትን ቀን ፈልጎ ይገዛዋል አው ያን ቀን ኢባዳ ያደርግበታል አው እንዲሁም ልደቱን ያከብራል ማለት ፈጣ ሰለፎች አላረጉትም አልተገነዘቡትም ስለዚህ አሁን አራት ነገር ያዝን አንደኛ የወለዱበት ነብዩ ሰለላሁ ዐለይሂ ወሰለም አመቱ አመል ፊል ነው ሁለተኛ ወሩ ምንድነው ረቢዕ አልአወል ነው በቀን አቆጣጠር ስንተኛው ላይ ነው ስምንተኛው ነው ራጂሁ ኺላፍ ቢኖረውም የመጨረሻው አራተኛው ቀኑ ሲገደብ የተወለዱበት ቀን ሰኞ ቀን في ولادته صلى الله عليه وعلى اله وسلم ولد رسول الله صلى الله عليه وسلم يوم الاثنين نبي صلى الله عليه وسلم الاثنين ሰኞ ቀን የተወለዱት عن عبد الله بن عباس رضي الله تعالى عنهما عبد الله بن عباس ሁለተኛው ሰሃቢ ሚያል ሰደን ነው ተርጀማውን ምን አንደኛው አቡ ሁረይራን ይዘናል ለብቻ መያዝ አለባቸው እነዛ የሚደጋገሙ ሰሃቦችን አለማወቅ እንከን ነው ጣልብ العلم ላይ ቀስ በቀስ ሪጃሎች የምታውቀው እነዚህ የታወቁ ሰሃቦች ሲደጋገሙ ቢሳፈዙ ስለነሱ ጠቅላላ ዕውቀት ልንይዝ ይገባል አብዱላህ ኢብኑ አባስ ኢብኑ አብዱል ሙጠሊብ አብዱላህ ኢብኑ አባስ ኢብኑ አብዱል ሙጠሊብ ኢብኑ አም ረሱልላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው አብዱላህ ኢብኑ አባስ ኢብኑ አብዱል ሙጠሊብ አባስ ማለት ነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሳለፍ ነው 10 የሚሆኑ አጎቶች ነበሯቸው ከአስሩ የታወቁት አራቱ ነበሩ ሐምዛ አባስ አቡ ጣሊብና አቡ ለሃብ ለሁለቱ ተካፍለዋል ሁለቱ አስልመዋል ሁለቱ ኩፍር ላይ ሞተዋል ሁለቱ ያሰለሙት ሐምዛና አባስ ነበሩ ከነብዩ ሰለላሁ ዐለይሂ ወሰለም አጎቶች ኩፍር ላይ ሞቱት የታወቁት አቡ ለሃብና አቡ ጣሊብ ነበሩ አቡ ለሃብና አቡ ጣሊብ ስለዚህ አባስ ከነብዩ ሰለላሁ ዐለይሂ ወሰለም አጎቶች ለየት ባለ መልኩ ካሰለሙት የነብዩ ሰለላሁ ዐለይሂ ወሰለም አጎቶች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ያቀርቡት ነበር የታወቀ ነው የነብዩ ሰለላሁ ዐለይሂ ወሰለም አጎት ነው የአባስ ልጅ አብዱላህ ከአባስ ልጆች አብዱላህ ከተባለ እሱ ነው አብዱላህ ኢብኑ አባስ ከሰሃቦች ኢብኑ አባስ ከተባለ እሱ ነው አብዱላህ ነው አባስ ናም ብዙ ልጆች ነበሩት 10 ልጆች ነበሩት ወንድ ልጆች ተሙ ቢተማም فصاروا 10 يا ربي وفهم ولم يستمر يا ربي واجعلهم كراما بررا ነበር 10 ሆኑልኝ በረካ አርግባቸው ብሎ ዱዓ ያደርግላቸው ነበር ልጆች 10 ነበሩ ግን ኢብኑ አባስ ከተባለ ልክ በሆነ መልኩ የሚፈለግበት የትኛው ነው አብዱላህ የታወቀው ሰሃቢ ማለት ነው ታላቁ ፈضل ነው እሱም የታወቀ ሰሃቢ ነው ፈضل ያለው ግን አብዱላህ ኢብኑ አባስ አዕለሙ አፍضل አብዱላህ ኢብኑ አባስ በላጭ ነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውለታል በዛ ዱዓ ፋና አላህ Subhanahu Wa Ta'ala خير ሆነ ዒልም ሰጥቶት ነበር ሰፊ ሆነ ዒልም وهو من كبار المفسرين ከትልልቅ ሙፈስሮች ምን الطبقه الاولى ከአንደኛ ደረጃ ሙፈስሮች ተደርጎ ይቆጠራል በአንደኛ ደረጃ ሙፈስሮች ከአቡ በክር ከዑመር ከዑስማን ከዓሊ ቀጥሎ ኢብኑ መስዑድ ዘይድ ኢብኑ ሳቢት ኢብኑ አባስ ይመጣሉ ተከታትለው እነዚህ ትልልቅ ሙፈስሮች ከሰሃቦች በዕልም የታወቁ ናቸው አብዱላህ ኢብኑ አባስ ከነሱ ተርታ ይገባል ولد قبل الهجرة ب3 سنين وبنو هاشم في شعب أبي طالب ولد يتولدوا قبل الهجرة نبي صلى الله عليه وسلم ተደዳቸው በፊት በ3 አመት ነው በ3 አመት በኑ ሃሽም ሸዕብ አቢ ጣሊብ የተባለው ቦታ ውስጥ ታግደው ባሉበት ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ታግደው ባሉበት ጊዜ ያኔ ነው የተወለደው አቡ ጣሊብና ኸዲጃ ከመሞታቸው በፊት ማለት ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት በ3 አመት ነው የተወለደው ራጂሁ ያ ነው ታም ነብዩ ሰለላሁ ዐለይሂ ወሰለም ከመሰደዳቸው ሌላ መስአላ እያሰብኩኝ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ስንት አመት ነው እንደሚለው ፈይመጣል አላኩል የተወለደው ነብዩ ሰለላሁ ዐለይሂ ወሰለም ከመሰደዳቸው በፊት በ3 አመት ነው በ3 አመት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ እድሜው ስንት ነበር ማለት ነው 13 ነው ጀምሁር ዑለማ ያሉበት ራጂሁ ኢማም አህመድ እንዳስቀመጠው 13 አመት ነው ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ በዛ እድሜ አላህ በረካ አድርጎለት ከነብዩ ሰለላሁ ዐለይሂ ወሰለም ብዙ ሰምቷል ሙላዘማ ያደርግ ነበር ነብዩ ሰለላሁ ዐለይሂ ወሰለም ለሊት መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ጋር እያደረ አስተጋገዳቸው ኢባዳቸው እንዴት እንደሆነ ያፈዝ ነበር ሐዲሱ ላይ እንደመጣው አባቱ ይልከውና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ ሐፍዝ ከነብዩ ሰለላሁ ዐለይሂ ወሰለም ተመልከተ ኢባዳቸውን ብሎ ይልከው ነበር ይህ የሚያሳየው ልጆችን ታዳጊዎችን ከአህል ኸይር ጋር ከአህል ሶላህ ጋር ከዑለማዎች ጋር ከኸይረኞች ጋር ማስጠጋት አስለ እንዳለውና ሊጠቀሙ ትልቁ ሰበብ ይሆናቸዋል እንደመጣው ከአዩብ ሰፍቲያን ሰነዱ ባይገኝም ግን የታወቀ ነው ዑለማዎች የተቀበሉት ቱም ነው ምንድነው ያለው ምን ተውፊቅላህ للشاب أو للحدث والعجم
أن يوفقه الله لعالم السنة من أول يوم الله سبحانه وتعالى توفيق لو وጣትና ለአንድ ወጣትና አጀሚ አረብ ላልሆነ ሰው አላህ ሲገጥመው ዓለም ለሆነ ሰው ያስጠጋዋል እንዲቀርብና ከዛ እንዲቀራረብ ያደርጋል ይጠቀማል ማለት ነው። አላኩል አብዱላህ ኢብኑ አባስ ይልከው ነበር ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄደር ብሎ ላከው። ከዛ በኋላ ሄዶ ያድር ነበር። ከነበረው ጉጉት ህርስ ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ ሲወጡ ጠበቃቸውና ያዛቸው ነብዩ ሰለላሁ ለምን መጣ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም አርሰለኒ አባስ ለአቢስ عندك አንተ ዘንድ ላድር አባስ ልኮኝ ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሄዱ። ያኔ መይሙና ቤት ነበሩ። ያ ኢብኑ አባስ አክስት ነች መይሙና። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሲገቡ ሲተኙ ፍራሽ ላይ እሱ ከፊት ለፊት በጎን በትራሱ እንደ ትራሱ እዛ በጎን ይተኛል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሲሰግዱ ውዱ ሲያደርጉ ከመተኛታቸው በፊት ያለውን ያሐፍዛል። በለሊቱን ሙሉ አልተኛም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እያየ ከዛ ቆመው ነብዩ ሰለላሁ ዐለይሂ ወሰለም ውዱ ሲያደርጉ ዒባዳቸውን አይቶ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተሰገዱ በኋላ የተወሰነ ናመል ጉለይ ማለት ልጁ ተኝቷል ወይ ሲሉ ነብዩ ሰለላሁ ያኔ ኢብኑ አባስ አሁን እንደተነሳ ሰው ሆኖ ተመርጥ እያደረገ ራሱን ነቃ አድርጎ ተነሳ። ለነብዩ ሰለላሁ ዐለይሂ ወሰለም እንዳያቁ ነብዩ ሰለላሁ ዐለይሂ ወሰለም እየጠበቃቸው እንደነበረ ሌላ ነገር እንዳይሰማቸው ማለት ያ ፍቅሁ አላህ ይሰጠው በዛ በልጅነቱ ማለት ነው። ከዛ በኋላ ተነስቶ በነብዩ ሰለላሁ ዐለይሂ ወሰለም ከኋላ በኩል መጥቶ ሲቆም ነብዩ ሰለላሁ ዐለይሂ ወሰለም ይዘው አረጉት በቀኝ በኩል ለምን ሲሉት አወይም በቂ ለአሐድ አን يقوم بجنبك አው አን የሚልክ ለአንድ ሰው ይገባል እንዴ በአንተ ቀኝ በኩል ካንተ ጎን ሊቆም ይገባል እንዴ አላቸው። ኢብኑ አባስ ለነብዩ ሰለላሁ ዐለይሂ ወሰለም በዛ አድሚ ነብዩ ሰለላሁ ዐለይሂ ወሰለም ያንን ንቡህ ሲያዩ ከሱ ከርሱን ጉጉቱን ያለን አላህ የሰጠውን ፋህም የበለጠ እንዲጨምርለት ነብዩ ሰለላሁ ዐለይሂ ወሰለም اللهم فقهه في الدين وعلمه التأويل ቡኻሪና ሙስሊም ላይ اللهم فقهه في الدين ትርሚዚ وعلمه التأويل ብሎ ጨመረ። ምን ማለት ነው? ዲን ያሳውቀው ተፍሲርን አላህ እንዲያሳውቀው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ከፊቁ ነብዩ ሰለላሁ ዐለይሂ ወሰለም ሽንት ቤት ሲገቡ ሽንት ቤት ገብተው ሲንጃ ውሃን ሲፈልጉ ውሃ ይዞላቸው መጣ። ከዛ ከነበረው ፍቅር ሲያይ ውሃውን ይዞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ከገባ መጥፎ ሐል ላይ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሊገባ ነው፣ ሽንት ቤት ሊገባ ነው። እንደገና ሩቆ ውጭ ሆኖ ከጠበቃቸው ነብዩ ሰለላሁ ዐለይሂ ወሰለም ውሃውን በሚፈልጉ ሰዓት ላይ ያገኙት ነው። አመጣውና አስጠግቶ እጁን አስገብቶ አስቀመጠላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ሩቅ ከዛ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ሲጃ አድርገው ከወጡ በኋላ ማን ወضع هذا ማን ይሄን ያስቀመጠው ሲሉ ኢብኑ አባስ ተባለ። فقال اللهم فقهه في الدين ይህን ፍቅህ ግንዛቤውን ሲያዩለት ነብዩ ሰለላሁ ዐለይሂ ወሰለም اللهم فقهه في الدين ዲንህን አስተምራ ሳውቀዋል ነው። ኢብኑ አባስ ረዲየላሁ ተዓላ ዐንሁ ከፍቅሁ እንዲሁ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከተከሰተው ፍቅሁ ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ነበር። በቀኝ በኩል ኢብኑ አባስ ቁጭ ብሏል። በግራ በኩል አሽያኽ ትልልቆች አቡበክር ዑመር ትልልቆች ቁጭ ብለዋል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም የሚጠጣ ነገር ተሰጣቸውና ጠጡ። ከጠጡ በኋላ ቀጣይ ለመስጠት ሲፈልጉ ሐቅ ለማን ነው? በቀኝ በኩል ላለው ነው። ከዛ በኋላ መሻይኾች እነዛን ትልልቆችን ማስቀደም ፈለጉና ነብዩ ሰለላሁ ዐለይሂ ወሰለም አስፈቀዱ። قال يا غلام أتأذن لي أن أعطيه الأشياخ ትፈቅድልኛለህ ለነዚህ ልሰጣቸው ለሻይኾች? ኢብኑ አባስ ያሳሰበው መጠጣቱ ሳይሆን ያሳሰበው ከነብዩ ሰለላሁ ዐለይሂ ወሰለም ያገኘው በረካ ቀጥታ ማግኘቱ ነበር። قال يا رسول الله ما كنت لأوتر بنصيبي منك أحدا يا رسول الله ካንተ የሚደርሰኝ ለጣ ፋንታ ለማንም አልሰጥም። ነብዩ ሰለላሁ ዐለይሂ ወሰለም ፈተለው ሲገፍር ሰጡት ይሰጣል። አይ በረካውን ፈልጉ ከፍቅሁ ነው እንጂ ያሳሰበው መጠጣት አልነበር። ለዛም ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ከነብዩ ሰለላሁ ዐለይሂ ወሰለም ብዙ ዒልም ወሰደ በዛ ጊዜ። ከዛ በኋላ የታወቀ ነው ኢብኑ አባስ ሐብር الامه والبحر ترجمان القرآن ሙላዘማ ያደርግ ነበር። ከነብዩ ሰለላሁ ዐለይሂ ወሰለም በኋላ እንዳሳለፍነው ከነብዩ ሰለላሁ ዐለይሂ ወሰለም የሰማች ሐዲሶች በጣም ብዙ አይደሉም። 40 ናቸው ተብሏል። ከዛ በታች እዛ አካባቢ ተብሏል። 40 ኢብኑ ሐጀር የጠቀሰው ትልቁ ከ40 አካባቢ አይቼለታል አለ። ሌሎች 2 ነው 4 ነው ያሉ አሉ። ያ ሙባለጋ ነው። ኢማም አልቡኻሪ ሸርህ አልቡኻሪ ላይ እንደጠቀሰው ኢብኑ ሐጀር ኪታብ الرقاق ላይ ባብ الحشر ላይ ጠቅሷል። 40 የሚሆኑ አይቼለታል አለ። طيب 100 ይሁን ከነብዩ ሰለላሁ ዐለይሂ ወሰለም ግን ከዛ በኋላ ሰሃቦችን እየተከታተለ ዕልማቸውን እየወሰደ ለየት ባለ መልኩ ዑመርን ሙላዘማ ያደርገው ነበር። ዑመር ሲገደል አጠገቡ የነበረው ኢብኑ አባስ ነበር። አምር ኢብኑ መይሙን فقتل عمر ما كان بيني وبينه الا ابن عباس እኔና ዑመር መሃል ኢብኑ አባስ እንጂ አልነበረም። ኢብኑ አባስ ሙላዘማ ሰላቱል ፈጅር ላይ ዑመርን ሙላዘማ ያደርገዋል፣ ይጠይቀዋል። ከዚያ በኋላ አንዳንድ ነገር ሊጠይቀው ፈልጎ ሩበማ ያጣዋል። ሐጅ ላይ ተከትሎት ወጣ። ከዚያ በኋላ ሐጅ ቦታ ላይ መንገድ ላይ ያለ ዑመር ሽንት ቤት ሄደ። ሲመጣ ውዱ ሲያደርግ ውሃውን ይዞ ውዱ እየጨመረለት ኢብኑ አባስ ያ አሚር المؤمنين من المرأتان اللتان قال الله عز وجل فيهما إن تتوبا إلى الله فقد صغت قلوبكما
ብሎ ይጠቅሳል ወዘን ይጠይቋል ያቺን ክፍተት አግኝቶ ሊጠቀማል ሐዲሱ ላይ አንድ አመት ቆይቻለሁ አለ ያን ቦታ ስመርጥ ተጠብቀው ዑመርን ለመጠየቅ የነበረ ፈርጥ ጉጉት ነው ከዛ ዑመር ራሱ ተገረመ ወአጀቢ ሚንከ ኢብኑ አባስ هما عائشه وحفصه ثم ساق الحديث በጣም ነው የምገረመው ካንተ ብሎ ዑመር ከዛ ሐዲሱን ጠቀሰለት አይሻ እና ሐፍሳ ነበሩ እንዲነቅስታው ብሎ አስተላለፈ ፈርጡ ጉጉቱ ዒልም ላይ ነበር ነው ከህርቱ ከጉጉቱ በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ሰሃቦች እያሉ ሄደው ይሰበስብ ነበር አንሳር ከአንሳር የሆነ አንድ ሰው ይመጣል ከዛ በኋላ ተኝቷል ይባላል ሆፊ ቀይሉላ ከዛ በኋላ አንጥፎ ፍራሹን አው ያዘውን ነገር ጨርቁን ያነጥና ይተኛል ንፋስ አምጥታ አቧራ እየደፋችበት ሐሉ በዛ ሐላ ሆኖ ከዛ ሲወጣ ሰሃቢ ይደነግጣል ኢብኑ አምር ረሱላህ ሰለላሁ ዐለይሂ ወሰለም አላ ኩንተ ትርሲሉ ኢለይና ወደኛ ስለከ ለምን አታስጠራን ነበር እንመጣ ነበር ሲል አልዕልሙ ይኡሳይዳ ተፈልጎ ይመጣል እንጂ ዕልም አይመጣም ብራ ከዛ በኋላ ይሰበስባል قال رآني فتى من الأنصار ከአንሳር የሆነ አንድ ወጣት አየኛል ከዛ በኋላ تعال እንሰበስብ ዛሬ ነው ስለፍ ሐዲስ እንስማ ስለው ابن عباس من تظن يحتاج إليك وأصحاب رسول الله صلى الله عليه وسلم متوافرون ማን ደሞ ወዳንተ ይፈልጋል ወዳንተ ማን ይመለሳል እኔ ስለፍ ባልደረቦች አሉ ብለቁት በላሉ ለብን አባስ ነው ابن عباس ቦታ ሰጠውም እክባል አደረገ ሰበሰበ ከዛ በኋላ ሰዎች ወደኔ ሲተባሰቡ ሲመለሱ ዒልም አላህ የሰጠኝን ኸይር ቢያይ ምን ነበር ካነ هذا الفتى اعقل مني ይህ ወጣት ከኔ የተሻለ አቅል ነበረው ማለት ነው ብሎ ነበር ይገርም ነበር ابن عباس مما أعطاه الله من الفضل كان إذا حج يكون لمعاوية موكب لمعاوية موكب ولابن عباس موكب حج سيوطو معاوية تنصو في مطا يراس موكب على طبكا كفيل التي اسمه أمير المؤمنين مطا يبالا ابن عباس كسوغا موكب نبر عندهم يكتلوت كفيل التي اسكوهالا ممن يطلب العلم علم كم يسلبوت كسو كم يمارس كم يتسموت علم تفسير لذان حضر الأمة يتبالي يجيه أمة عالم تلقوا عالم ابن أبو هريرة رضي الله تعالى عنه بزيه مسكر الله من على أبو هريرة لما مات زيد بن ثابت في موت أبو هريرة من على مات رباني هذه الأمة فلا الله أن يجعل في ابن عباس خيران يجي أمة رباني تلقوا عالم موت والزاريات زيد بن ثابت فلا الله أن يجعل في ابن عباس خيرا الله ابن عباس خير يا رجال يتكال لنا بلنا نقمتها لنا فعلا فالله سبحانه وتعالى جعل فيه خير كثير ابن مسعود سل ابن عباس من قال نعمة ترجمان القرآن ሲፈስር ሰማውና እንዲህ ያለ ሙፈስር የተሻለ በላጭ የሆነ ያማረ ሙፈስር ብሎ መሰከረለት ሼክ الاسلام ابن تيميه ይሄን ንግግር ጠቀሰና ሙቀድመት አስተፍሲር ላይ ምን አለ ابن مسعود በዚህ የመሰከረለት ابن مسعود እያለ ነው ابن مسعود 32ኛው ሂጅሪ ላይ ነው የሞተው ባንዱ ቀን 32ኛው ሂጅሪ ከابن مسعود በኋላ ابن عباس 36 አመት ቆይቷል 36 ነው ከዛ በላይ እንደሚመጣው የሞተው 78ኛው ሂጅሪ ላይ ከ30 አመት በላይ ቆይቷል ከዛ በኋላ በተጠቀመው ምን ትላለህ አለና ሼክ الاسلام ተይኝ يعني ابن مسعود እያለ نعمة ترجمان القرآن ብሎታል ከዛ በኋላ 30 ምናምን አመት አላህ ከዕልም ከኸይር እየጨመረለት ቆይቷል ያም ያሳየው ሰፊ የሆነ ዕልም እንደነበረው ለዚህ ነው ከፊር ታቢዒዮች ሰሙት ቁርአን እየፈሰረ ምን አለ سمعت ابن عباس يفسر القرآن لو سمعه الروم والديلم لأسلموا ابن عباس قرآن يفسر سمعتوا روموች ديلم እነዛ ኩፋሮች ቢሰሙት ኖሮ ያሰልሙ ነበራል አላህ ተሰጠው ዒልም አላህ ተሰጠው فهم አላህ ተሰጠው ያ ችሎታ فكان يقولون إذا رأيت ابن عباس قلت أجمل الناس وإذا تكلم قلت أفصح الناس وإذا حدث قلت أعلم الناس ابن عباس ስትታየው ስትመለከተው ከሰው ልጆች የተሻለ ቆንጆ ይህ ነው ነበር መልኩን አላህ አሳምሮ የተሻለ የሆነ ፍጡት ነበር ከዛ በኋላ መናገር ሲጀምር أفصح الناس ከሰው ልጆች የተሻለ ፈሲሁ ابن عباس ነው ነበር ከዛ ሐዲስ ማውራት ሲጀምር ደግሞ أعلم الناس ከሰው ልጆች ሁሉ በላጭ አዋቂው ابن عباس ነው ነበር ፈضሉ ትሩፋቱ ሰፊ ነው የታወቀ ነው አላህ ከሰጠው ዒልም ከደረጃ ኸዋሪጆችን ሙናበራ አድርጓቸው ያኔ ሲወጡ ዓሊም ይጋደሉ ሹብሃቸውን መለሰላቸው ያመጡትን በአጠቃላይ በሁጃ ሲመለስላቸው ከነሱ 2000 ተውበት አድርገው ተመለሱ ሌሎች የቀሩትን ቢያሉት ተገደሉ على كل عبد الله بن عباس مات بالطائف سنة 68 وقيل غير ذلك طائف لا يموت كفتنا رقو يزيد بن معاوية سيما طابت ذلك معاوية كموت بها يتكسته خلاف فيكنا كذا نقر ششت وسطه كمكة موته لا سيمو ده حجاج سيما طابت مكة سطو هيدو الزابط علي طائف لا يموته لما مات رؤيت له كرامات في موت الله كرامة درجلت
ሞተ አፋፍ ላይ ከሞተ በኋላ جاء طائر ابيض ነጭ የሆነ አሞራ መጣና ናሹ ውስጥ ገባ ከፈኑ ውስጥ ገባ እዛ የሚታዘልበት ነገር ላይ ከዛ በኋላ አልታይ ምስል የት እንደሄደ አሞራ መጥቶ ገባ ابن عباس ተደፈነ ከተደፈነ በኋላ ከቀብሩ ውስጥ ተጣራ ያ ايتها النفس المطمئنه ارجعي الى ربك راضيه مرضيه فادخلي في عبادي وادخلي جنتي ብሎ ተጣራ ያለ فكانوا يرون انه علمه ابن عباس علمه ነው ብለው ያዩ ነበር ያ የተረጋገጠ متواتر የሆነ قصه ነው كما قال الامام الذهبي وهي قصه متواتره اي قصه الطير الابيض الذي دخل في نعش ابن عباس على كل يموتوا 78ኛው ሂጅሪ ላይ ተብሏል 75ኛው አፎን 68ኛው 65ኛው 67ኛው ተብሏል ቀውሉ ነው ትልቁ የተባለው 68ኛው ሂጅሪ ላይ ነው የሞተው ወለማ ማተ ካነ ዑምሩሁ 71 سنه ሲሞት እድሜው ስንት ይሆናል 71 አይደል ለምን ነው 71 የሚሆነው ከሂጅራ በፊት 3 አመት አለ 78 እና 3 ስንት ይሆናል 71 አመት ነበር ሲሞት ابن عباس هل هو من المعمرين معمر ከሚባሉት ነው ابن عباس ረጅም እድሜ ከነበራቸው ለማው ሰባ ስለገባ ሰባ 80 ከገባ ሙአመር ይባላል ለሰን 80 ከገቡ ያን በብዛት 67 ነው ከ80 ከገቡ 70 ከ70 በላይ ከሆኑ ምን المعمرين አንዳንድ ለሞች ኪታብ ጻፉ العلماء المعمرون او المعمرون ረጅም እድሜ የነበራቸው ከሰባ በላይ የሆኑ ዑለማዎች አው ሌሎችም ሰዎች ሙአመር ይባላሉ ረጅም እድሜ ባለቤት የነበሩ